እንዴ ኧረ ትግል የባለፈውን ቂሙን ሊወጣበት ነው። ሴዶ እግሩን አነሳብ ወይ ግርግር ኢንፎርማሊ ሊያጋጥሟቸው ነው በቃ አይኪው ሌቭላችን ከማንም የተሻለ ነው ማለት ነው። ሁሉንም አንጫጭቻለሁ። ጠፋው ብዬ አንጫጭቻለሁ። ተሰብሬያለሁ ብዬ አንጫጭቻለሁ። እናቴ ትቆጣኛለች ብዬ this is business you should know this ሀበሻ ያ ይሄን ነው ሀበሻ በኔ ቢዝነስ ነው። ኧረ ሴዶ ኮንፊደንስ አልተቻለም። በኔ ምክንያት ኢቲኤፍሲ 02 ለዚህ በቃ ማለት ኖት ኦንሊ በቃ ሁሉም እድሉን እዚህ ነው በኔ ምክንያት ማለት እኔም ቢብል ወላሂ ማንም ይሄን ፋይት አያይም የነሱን ፋይት this is my word ያ ነው ጀኑ ይመችስ በቀላሉ ማለት ነው የሴዶ ሙሉ ፐርሶናና ካራክተር ምን ያህል ፌክ እንደሆነ ላሳያችሁ። በሃይማኖት የጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ ያሻፍሮኛል ብለ ፖስት የምታረገው? አጠገብ ደህና ሰው የለም። ማናጀሮች ምንድነው የሚሰሩት? እንደዛ ነው ታወራ። ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን ያሳያለሁ። እሺ የቀዝቃዛው ኮልድ ዋር የሚባለው መልሳለን እኮ እኛም መልሳለን። አሁን ቦክስ ቀርቶ በቃ ፐርፌክት አይደለም። ሃይማኖቴ ግን ፐርፌክት ነው። yes you should know that እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ዋው 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 ሞቅ ሞቅ አድርገውታል። አሁን የፋይቱን ድባብ እየቀየሩት ነው። ንቃት አምና አንዴ ብቻ ነው የሰነዘረው፣ ወደቀ፣ በዛው ተሸነፈ። እንግዲህ የሴዶን ደግሞ እንዴት እንደሆነ እናያለን፣ እንከታተላለን። ሴዶ ለማንኛውም ጀግና ነው። በፋይቱ ብቻ ሳይሆን ፋይናንሻሊም ስቴብል ለመሆን በጣም የሚታገል ልጅ ነውና አደንቀዋለሁ። ኮንፊደንስም አለው። ይመቸው።